የሚል አንደበት አላቸው። ለሰው ያላቸው ክብር ትልቅ ነው። አሁን በቀጥታ ወደ ሽልማቱ እንሄዳለን። ሽልማታችን ከመሪና ሀሳቡን አመንጭና ጠንሳሽ ነው የሚጀመረው። የመጀመሪያው ይሄ ወረቀት የመጀመሪያው ሰርተፍኬት እጅግ ከፍተኛ ምስጋና የምስክሩ ወረቀት ይላል። ህንፃ ኮሚቴው፣ ሰበካ ጉባኤው በጣም የሚያመሰግናቸውን መጀመሪያ እንጠራለን። እዚህ ላይ የሚጠሩት ካህናቶች ውስጥ ምእመኑ አለ። ምእመናቸውን አስተባብረው በሬ፣ ፍየል የተለያዩትን ያቀረቡት ናቸው። ለስፖንሰር እያደረጉን ነው። የመጀመሪያው ተጠሪ ሊቀ ምዕመናን ስነ ፀሐይ መለስ ፎቶ ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። በመቀጠል የእሳቸውን አርያ በመከተል አብረዋቸው እጅና ጓንት ሆነው ደብሩንም ከመምራት በመቀጠል ህንፃ ኮሚቴም ጎን ሆነው መሪነቱን ስራ የሰሩት ሊቀ ስዩማን መንግስቱ ከበደ እግዚአብሔር ይመስገን። ትልቅ ስብከተ ወንጌል ናቸው። በማስተባበር ችሎታቸው ትልቅ ነው። ብዙ ልጆች አላቸው። የቅድሙንም 1,031,000 ብር የሚገመት ብረት ካስተባበሩልን ውስጥ ናቸው። መላከ ምህረት አስፋው አረጋ፣ በመቀጠል ቄስ ብዙ ዓለም አድማሱ በጣም ከፍተኛ ተሳትፎ ያላቸው አባት ናቸው። እሺ መጋቢ አብርሃም መላከ ገነት አብርሃም ለገሰ የህንፃ ኮሚቴ አባልና ከፍተኛ ስፖንሰር ናቸው። መጋቢ አላ ፍሬው ምህረት አጠራሩን ይቅርታ አድርጉልኝ። ሊቀ ሮያን ገብረ ማርያም አዘነው ለሕፃን ልጆቻቸውን አስተባብረው አሁን የምንጠራው አጠቃላይ በሬ ያቀረቡ ናቸው። ለአባ ዜናዊ አቃኔ አባ ዜናዊ አቃኔ ቄሲስ አክሊል ተከተል መላከ ሰላም ተስፋዬ ወልደ ማርያም ለአባ በላይ መብራቱ የሉም። አባይ ቶከይ ለቄስ ገበዝ ዳምጠው ተስፋዬ መላከ ብርሃን ሳሙኤል አውላቸው ቄሲስ ኃይለ ኪሮስ አግዘው
መልአከ ምሕረት ደስታ ገበየው ከፍተኛ ተሳትፎ ያላቸው ነው። እጅግ ከፍተኛ አባታችንን ወደ መቀመጫ ከልብ እና እርሶ ይቆዩ። መምህር ፍትሐ ነገሥት ካሳ የደብረ ዋና ተቆጣጣሪ ቄስ ትዕግስቱ እንዲህ አለ። ለቄስ ሀብታሙ አሰግደው እየጠራኋቸው ያላችሁን በትእዛዝ ነው። ወይዘሮ አትሮንስ የማነ ለወይዘሮ ጥሩ ወርቅ ለማ ወይዘሮ እመቤት ታደሰ ወይዘሮ ልክ የተሰማ ለህንፃው በጣም አስተዋጽኦ ናቸው። ወይዘሮ የምስራይ ታደሰ እየቀረበ መርጌታ የማነ ወንድ አፍራሽ መርጌታ ዳንኤል ዘርጋው ገባ ታምር አየው ያለ ወጣት ነው። አቶ ከበደ ጌታቸው አቶ አለማየሁ መቻል አቶ ከቤ ጌታቸው ያሉ እግዚአብሔር ይመስገን ለዚህ ያደረሰ ሊቃውንት ዘምሩ። አቶ ብርሃኑ ወልደ ማርያም አቶ መዝገበ ይረና አቶ ብርሃኑ እልል ወላሂ በመስግኗቸው አቶ ብርሃኑ አቶ መዝገበ ይረና አቶ አግዛቸው ክፍሌ አቶ ናሆም ምስኪቶ አቶ ውብሸት ሹመቴ